Quanto sabe qua? Dokter Rahma وعند رقم مستشفى بتاعتها Avançar. يكسي مشاركة يعني يعني لو جبار الدنيا أنا أروح أمير واسمه كتير من كإدارة جمهور كتير زالين كتير kondisi dunia ini kursi syarikat lokal metro sambil akad dalamnya betul masih sekali karena sunnah negeri bisa syarikat dunia ada zaman macam ilmu ni sambil dunia baru yang pertama kita mesti gizi كولت شيء أسمع من هذا وسد من اسمه زعمون كذا وكمرة أساس راس كمتش على جون تانكمش يعني دكتور محمد hospital زم يعني كبوبة ماشين كلهم تانكمش ماشين تايشان نبدأ كلهم ماشين تايشان كلهم دكتورات تايشان من دين الدكتور operation هذا كبير وشلين ده بمهد غريني زينا እንደዚህ በመከራከር ብዙ መቀመጥ እንደልብሻት ይችላል አርቆ ይዘኛል እንዲጎዱ ቁጭ ብዬ መነሳት ማቀራም እና ነርቭ ፊትና እጄን ያስፈልገኛል ያ ነርቭ መጫጫን ከኋላ ማለት ከ2010 ጀምሮ ምን አይነት ጊዜ ማለት ነው? 8 ዓመት ሳው እንዴት ነው ምንድን ነው የሚሰማው? እንደዚህ ስትታመሙ ወይም ደግሞ ማሷ ያገለጣችሁ ነገር ካለ የሁሉም ልጆች ተቸገሩበት እስቲ አስተዳደርስ የምንችለው ነገር ነው። በእውነት እግዚአብሔርን በጣም ጠይቀዋለሁ። በተለይ ጠይቀዋለሁ። ቸርች ውስጥ አገለግላለሁ። እንኳን አሁን ቀርቶ በፊት ስራ ላይ እያለሁ ቸርች አገለግላለሁ። ጌታ ውጤት ይሄ አለ ውጤት ይሄ እየመጸለይ ይሄ እንደላለው በእውነት የወሰኑ እንዳለችው ትልቁ ሆስፒታል ድሮ ልጆች ነበረበት አጠገብ እዛው አሁን ነው እንደ አንተ ኢንቨስተር ነህ ባለ መኪናዎች ናቸው እዛ ገብተው የሚታከሙት አንተ ፖሊስ ነው ምናምን ትሰራለህ ተብያለሁ። የለው ህዝብ ያውቃል ጀነስ ነው በክርስቶስ እርዳታ ያን ሕክምና ቻልኩ። ቅድም እሷ እንዳለችው ያልታየችው መሳሪያ ያለው አሁን በተለይቶቹ ለሰና ወደ ነው ሰው ኮንመት ነው ካላላ ማለት ላለች ቁጭ ብለው ይሰራል። በሷ አሁን ልትቆስሏል በሷ ፊት መታመኗን ከተናገር ግን ይጋባ ይሰማታል። ግን ውጪ ወጥቼ እንደ ቅድ ለእግዚአብሔር ያውቃት ያውቃት ነው የሚሄደው። ስለዚህ በሷ መጣጣና ይሄ ሕክምና ሄዳ ስትታይ ሐዋሳ ስትታይ ወይም የተለያየ ሕክምና ስትታይ ህመሟ ምንድን ነው የሚባለው? ማማ ሰው እንዳለችው አንድ ዲስክ መሽራተት ነው፣ ነርቭ ነው፣ ኃይለኛ ራስ ምታት አላት እና ይሄ ሁሉ ተደምሮ በጣም ስቃይ ነበር። አሁን ምግብ የሚባል ነገር ካልተመሰች ስቃይ እዛ ላይ ደግሞ ሽና መበጣት ነው የመጣው ጭንድዶ ይዘዋት እና ከአንዱ ብላይ ነው ነገር ነው። ስንት ዓመት ፖሊስ ነው የሰራት? እኔ 35 ዓመት ህዝብ አገልጋይ ሆነ ፖሊስ ነው የሰራት። ሻምበል ሻለቃ ላይ ኮማንደር በኮማንደርነት ነው የወጣሁት። አሁን ጡረታ ወጣ። አሁን እሷ እንደዚህ ወጣ ነው ተብሎ እንደ ድሮ ቀጥላ ትሄዳለች። አሁን ነው ውጭ አትወጣም እኮ ውጭ ሳትወጣ ቆየች። ውጭ ወጣ ጎረቤት ለቅሶ እንኳን ሄዳ ከዛ ትንሽ ቁጭ ካለች ነው ተሰጣችሁ። ዛሬ መዳን ትችላለች? ትችላለች? ኢየሱስ ይችላል። ያድናል በሉ። ድገሙ። ከዚህ በፊት ነግሬያችኋለሁ። ከዚህ የትኛውም በሽታ የትኛውም በሽታ ከአጋንንት ነው። በሕክምና የማይገኘው የእግዚአብሔር እጅ እዚህ አለ። ላቦራቶሪዎችን የተለያዩ ማሽኖችን ተሰርታለች ወይም
መርምራለች። እዛ ጋር ያልተገኘ በሽታ እዚህ ጋር ይገኛል። ምንም አይነት ማሽን የለም፣ ምንም አይነት ላቦራቶሪ ምርመራ የለም። የእግዚአብሔር እጅ አጋንንቱን ይወጋል። እሷ ነፃ ወጣ ትሄዳለች። ፈውስ በነፃ እዚህ ቤት ሙስሊም መጥቶ ተፈውሶ መሄድ ይችላል። ኦርቶዶክስ መጥቶ ተፈውሶ መሄድ ይችላል። ግዴታ የወንጌል አማኝ መሆን አይጠበቅበትም። ፍጥረት ናቸው፣ የእግዚአብሔር ልጆች ናቸውና መድኃኒቱን አግኝቶ ተፈውሶ ወደ እምነቱ መመለስ ይችላል። ከገባው ግን መጥቶ ኢየሱሳችንን መውሰድ ይችላል። የእኛን ጌታ ማምለክ ይችላል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ሕይወቷን አመሰቃቅለ አሳስረ እቤት ያስቀረሃት የሞት ኃይል ዛሬ መድኃኒት የሆነው ክርስቶስ ኢየሱስ መጥቶብሃል። ዘመኗንና ሕይወቷን አዛሃለሁ፣ ለቀህ ሂድ። ካንሰር ነኝ፣ ግፊት ነኝ፣ የትኛውም በሽታ ስም ያለው በሽታ ነርቭ ነኝ፣ ራስ ምታት ነኝ ብለህ አሳስረ ያስቀመጥካት አዛሃለሁ፣ ተንቀሳቀስ። ዱላ ጩነት ጨውና ሂድ። አንድ በኢየሱስም አዘዝኩ። በኢየሱስ ክርስቶስ ስም የልጆቿን ስኬት ከአያቷ የመጣ አውሬ ዳይ አንድ ጩነት በኢየሱስ ክርስቶስ ስም በልጩና ሂድ፣ ጨውና ሂድ። ማናንተ አንተ ማነህ? ድግምት። እሺ ምንድነው ስራዬ? የሞት ቀጠሮ ይፈረሰ። ዳይ አሁን ዳነች። አሁን በሽታዋ ተገኘ። አሁን ትክክለኛ የ8 ዓመት በሽታ አሁን ተገኘ። አሁን መዳን የጌታ ምስክርነት ዋካል ፍታት ብድጋጋት አውቅጥ ያበበትካት ዘመኗና ሕይወቷን ለቀ ፈታት። ምኗና ያስከው ምኗና ያስከው አቤት ወገቧን። እሺ ቀጥላ ሌላስ ልቧስን ዚያሃታ ዛሬ ምን ያዘ ታዲያ? ምን ያዘ? ማን ያዘ? ኃይለኛው ኢየሱስ ይዟል። ለጌታ ጩኸት ኢየሱስ ያድናል። ኢየሱስ ያድናል። ተራ አይደለም፣ ተራ ጩኸት አይደለም። ኢየሱስ ያድናል። ኢየሱስ ያድናል። የሞትን ኃይል የወጋ ኢየሱስ በዚህ አለ። ሞት ወይ በሉ ከኔ ጋር ሞሉጋ የት አለ? አሁን ትለቃታለህ አትለቃትም? ድግምት ፈትያት ነው። ጤንነቷን ሰላሟን መልሰኝ። ችን መሰለች እናት ልትገላት አትችልም። ድግምት ማነው የላከ? ከየት ነው የተላከው? ቀጥል። አንደበቷን ከፍተህ ምላሷን ፈተህ ተናገር። ልትገላት እንደማትችል ዛሬ እርግጠኛ ሆነ ነፍሷንና ሕይወቷን ለቀህ ጤንነቷን በሙሉ ለቀህ ትሄዳለህ። ትመለስባታለህ። ምንድን ነው ይዘህ የምትሄደው? ከውስጧ ይዘህ የምትሄደው ምንድን ነው? ምን እሺ ልጇን በምን ያስካት? እሺ
ምትታመማለች ራሱ ነገር ያለ እግዚአብሔር ሰው ይዛት ላይ ነበር። ዛሬ ጠዋት አብረን መጥተን ነበር። ማንስ ትዕግስት እሷን ነው የሚያማ ትዕግስት ነው የሚያማ ያፍናታል። በጣም ነው በጣም ያፍናታል። ትንሽ አየሩ ተለወጠ ማለት ነፍሰ ግቢ ውጭ ችግር አለባት። ውሸትሽን አያምሽም እስከ መባል ድረስ ደርሳለች። ስለዚህ እሷም አንተም ነብዩ ይፈታል። ኧረ አሜን በሉ። ለመጨረሻ 3 ጊዜ በታላቅ ድምፅ ጨውና ለቀቅ ሂድ። ኮተቲቭ በኢየሱስ ስም 2 በኢየሱስ ይዘይ ከልጅቷም ላይ ከሷ ከዘር ማንዘራ አጨብጭቡ ለጌታ ክብር፣ አጨብጭቡ ለኢየሱስ ክብር። ሃሌሉያ ሃሌሉያ። እስቲ አንድ ሰው ብድግ ብላ ያድናል ይላል። እንደገና ብድግ በልና ያድናል። ዘና መፈታት ሆኖልሻል። ኢየሱስ